እንደምን አላችሁ? ላይክ እና ሰብስክራይብ በማድረግ እንዳትረሱ። ምክንያቱም የሀገራችን ጉዳይ ያው ሁሌም ያሳስባል። እንግዲህ ሁሉ ነገር በሀገር ላይ ነው የሚያምረው እና አሁን ሰሞኑን እፎይ ነው ምናምን የሚባል ነገር ይዞ የመጣ ወጣት ልጅ አለ። አሁን ይህንን አንዳንድ ወጣቶችን በማነጋገር ሰዓት በምጠይቅ ሰዓት ብዙም የመረዳት ነገር የላቸውም በዚህ ነገር ላይ። ስለዚህ ይሄን ነገር ቀስ ብሎ እስኪሰርጽ ድረስ አላማው ምን እንደሆነ በወጣቶችም በትልልቆችም ዘንድ እስኪታወቅ ድረስ እከሌ እንዲህ አለ ብሎ ብዙ ማናፈስና ማጋነን አያስፈልግም። ሃይማኖትም ቢሆን ወንጌልም ይዞ ወጣ፣ ቁርአንም ይዞ ወጣ፣ ወንጌልም ይዞ ወጥቶ እንደ ማንኛውም ሰው መወያየት ይቻላል። መተማመን፣ ኢትዮጵያዊ ጨዋነት ባለበት የቃላት መዘላለፉ ቀርቶ ሁሉም የሚያውቀውን ለማያውቀው ማስረዳት። ካመነ ይቀበላል፣ ካላመነበት ይተዋል። አስሮ የሚያስገባው የለም። ስለዚህ አሁን ለምሳሌ እሸቱ ተናገረ እንደዚህ አለ የሚባል ነገር ሲናፈስ ሰማለሁ። እንደው ሆ ብለን መጥላት ስንወድም አንዴ ሆ ብለን ደግሞ አንዱ ተናገረ ብለን ሆ ብለን መጥላት ሰውን በዚህ ደረጃ በዚህ ልክ ሰው ላይ መነሳት አስፈላጊ አይደለም። ባለው ነባራዊ ሁኔታ ሀገራችን ሙስሊምም ፕሮቴስታንትም ሌላውም ተደበላልቀን በቤተሰብ የሌለ ሃይማኖት የለም። አሁን ሁላችንም አንዳንድ ፕሮቴስታንትም እንትንም ማነው ሙስሊምም ሌላውም ሃይማኖት በቤተሰብ ደረጃ አለ፣ በጓደኛ ደረጃ አለ። ስለዚህ ብድግ ብሎ እንደው በአንድ ጀንበር ከጓደኛ ጋር ከቤተሰብ ጋር እንዲህ ነው መባባል አይቻልም። ስለዚህ በመማማር በሂደት ያም የራሱን እውቀት ይህም የራሱን እውቀት አውጥቶ እየተናገረ እየተወያየ ነው መሆን ያለበት። ስለዚህ በዚህ ደረጃ አሁን ሀገራችን ባለችበት ሁኔታ በዚህ ሁኔታ እየታወቀ ሌላ ተጨማሪ ነገር ደግሞ እንደው ባንፈጥር ተጨማሪ አጀንዳ ባንፈጥር ጥሩ ነው። ለምሳሌ ጅማ ያለው ሰውዬ ከተናገረውና እሸቱ ከተናገረው የትኛው ነው አስታራቂ ሀሳብ? ሁለቱን ሳወዳድረው እኔ የእሸቱ በጣም ቀላል ነው፣ እንደውም አስታራቂ ሀሳብ ነው ያቀረበው። ስለዚህ ብዙም እንደው ብለን ባንነሳ ሰው ላይ ጥሩ ነው። አመሰግናለሁ።